በህልማችሁ አዲስ ቤት ስትሰሩ፣ መሰረት ስትጥሉ ወይም ደግሞ የቤታችሁን ጣራ ስታለብሱ አይታችሁ ታውቃላችሁ? በህልም ዓለም ውስጥ ቤት ዝም ብሎ መሸሸጊያ ህንፃ አይደለም። ቤት ማለት የእርሶ ማንነት፣ የእርሶ ህይወት፣ የወደፊት እጣ ፈንታውና የስነ ልቦናው ነጸብራቅ ነው። ስለዚህ በህልም ቤት መስራት በህይወቶ ውስጥ ትልቅ ለውጥ እየመጣ መሆኑን የሚያሳይ እጅግ በጣም ጠንካራ ምልክት ነው። ዛሬ በዚህ ቪዲዮ በህልም ቤት የመስራትን 5 ዋና ዋና ሚስጥራዊ ትርጉሞችና ህልሙ ይዞላችሁ የመጣውን መልእክት በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አንደኛ፣ የቤት መሰረት ሲጥሉ ማየት ነው። ይህ በህይወቶ ላይ አዲስና ጠንካራ ምዕራፍ እየጀመሩ መሆኑን ያሳያል። ምናልባት አዲስ የሥራ መስክ፣ አዲስ የንግድ ሐሳብ ወይም ደግሞ አዲስ የፍቅርና የትዳር ህይወት እየመሰረቱ ሊሆን ይችላል። ይህ ህልም የሚያረጋግጥላችሁ ነገር ቢኖር አሁን እየጀመራችሁት ያለው ነገር በቀላሉ የማይናወጥ ጠንካራና ዘላቂ ስኬት ያለው መሆኑን ነው። ህይወታችሁን በስርዓትና በጽኑ መሰረት ላይ እየገነባችሁ መሆኑን ያበስራል። ሁለተኛ፣ ቤቱን ሰርተው አጠናቀው ማየት ነው። ይህ እጅግ በጣም አስደሳች ህልም ነው። ለረጅም ጊዜ ሲደክሙበት፣ ሲጸልዩለትና ሲመኙት የነበረው ትልቅ ዓላማ ፍሬ ማፍራቱን ያሳያል። የድካማችሁን ውጤት የምታዩበት ጊዜ ቅርብ ነው ማለት ነው። በስራችሁ ስኬት፣ በኑሯችሁ የተሟላ በረከትና በቤተሰባችሁ ውስጥ ትልቅ ሰላምና መረጋጋት እንደሚመጣ የሚጠቁም የድል ምልክት ነው። ሶስተኛ፣ በህልማችሁ የምትሰሩት ቤት በጣም ሰፊ፣ ትልቅና ማራኪ ከሆነ ይህ የእናንተ ውስጣዊ አቅምና እውቀት እያደገ መሆኑን ያሳያል። በህይወቱ ውስጥ የገንዘብ በረከት እንደሚጨምር፣ የእርስዎ ተጽዕኖ ፈጣሪነትና ስልጣን ከፍ እንደሚል ይጠቁማል። ይህ ህልም አሁን ካለህበት ጠባብ አስተሳሰብና የኑሮ ደረጃ ወጥተህ ወደ ትልቅና ሰፊ የህይወት ምዕራፍ ለመሻገር ዝግጁ ነህ የሚል የንቃተ ህሊና መልእክት አለው። አራተኛ ደግሞ አዲስ ከመስራት ይልቅ የቆየን ወይም የፈረሰን ቤት ስናድስ እናያለን አንዳንዴ። ይህ ህልም በስነ ልቦናዊና መንፈሳዊ ትርጉሙ ጥልቅ ነው። በህይወታችሁ ተበላሽቶ የነበረን ነገር፣ ለምሳሌ የቆሰለ ስሜትን፣ የተቋረጠ የቤተሰብ ግንኙነትን ወይም የጠፋን ተስፋ እንደገና እየጠገኑ መሆኑን ያሳያል። ያለፈውን ስህተት አርሞ ራስን የመፈወስ፣ ይቅር የማለትና ህይወትን በአዲስ መንፈስ የማደስ ምልክት ነው። አምስተኛው ደግሞ ወደ ጥንቃቄው ነጥብ ይወስደናል። ይህም ማለት ቤት ሲሰሩ ግንባታው ቢቋረጥ ወይም ፍርስራሽ ቢበዛበት፣ ይህ በአሁኑ ሰዓት በህይወታችሁ የምታቀዱትን ነገር ለማሳካት የሚያደናቅፉ ነገሮች እንዳሉ ያሳያል። ምናልባት እቅዳችሁ ላይ በቂ ዝግጅት አላደረጋችሁም ወይም ደግሞ ትኩረታችሁን የሚሰርቁ ነገሮች አጋጥሟችኋል። ይህ ህልም ሲታይ ዓላማችሁን በችኮላ ሳይሆን በትዕግስትና በጥንቃቄ መመርመር እንዳለባችሁ ያስገነዝባል። በአጠቃላይ በህልም ቤት መስራት የእድገት፣ የስኬትና ራስን የመገንባት ትልቅ የምስራች ነው። ፈጣሪ በህይወታችሁ ላይ አዲስ ምዕራፍ እየከፈተ መሆኑን የሚያሳይ ብሩህ ምልክት ነው። ውድ የቻናላችን ቤተሰቦች፣ እናንተ በህልማችሁ ምን አይነት ቤት ስትሰሩ አያችሁ? የቤቱ ሁኔታስ ምን ይመስል ነበር? ያያችሁትን ህልም ኮሜንት ላይ አጋሩኝ፣ አብረን እንፈተዋለን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ አስደናቂ የህልም ትርጉም እስክንመጣ ድረስ ሰላም ቆዩኝ።